በቅድሚያ ብፁዓን አበው ሊቃነ ጳጳሳት በአዲስ አበባ ከተማ የተከናወኑ ያሉ ግዙፍ የልማት ስራዎችን ጎበኙ። ከጉብኝት በኋላም በከንቲባው ጽሕፈት ቤት በተለያዩ ከተማ አቀፍ ጉዳዮችና የጋራ ስራዎች ዙሪያ መወያየታቸውን ክብርት ከንቲባ አዳነች አቤቤ በፌስቡክ ገጻቸው አሳውቀዋል። ሰዎቹ ያንን መስዋዕትነት ከፍለው የሚፈልጓቸውን ሰዎች ያስመረጡት ቤቱን እነሆ ለፓርቲ ለመስጠት ነው። ቤተክርስቲያን የምትጠይቀው መብት ሳይሆን አሳልፋ የምትሰጣቸው ጥቅሞች መኖራቸውን ነግራችሁናል በማለት በብፁዓን አበው ሊቃነ ጳጳሳትም አንዳንድ ኦርቶዶክሳውያን የተቃውሞ ድምጻቸውን አሰምተዋል። ጥንክሮን በስፋት ይዘንበታል። የተወዳችሁ ኦርቶዶክሳውያን መነሻ ሐሳባችን ኦርቶዶክስ እንዴት ሰነበተች ነው። በማለዳው 2 ሰዓት በቀትር 8 ሰዓት በመሻሻ 5 ሰዓት ወደ እናንተ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን። በቃ ከኔ ይልቅ ብፁዓን አበው ሊቃነ ጳጳሳት በአዲስ አበባ ከተማ የተከናወኑ ያሉ ግዙፍ የልማት ስራዎችን ጎበኙ። ብፁዓን አበው ሊቃነ ጳጳሳት ከጉብኝቱ በኋላ በከንቲባዋ ጽሕፈት ቤት በተለያዩ ሀገር አቀፍ ጉዳዮች የጋራ ስራዎች ዙሪያ መወያየታቸውን ክብርት ከንቲባ አዳነች አቤቤ በፌስቡክ ገጻቸው አሳውቀዋል። ከንቲባው እንዳሉት ብፁዓን አበው ሊቃነ ጳጳሳት በከተማው መንግስት ያከናወናቸውን የልማት ስራዎች በመጎብኘት ለተሰሩ ስራዎች ያላቸውን አድናቆት መግለጻቸውን አስታውሰው በቀጣይ ጊዜያትም ጸሎትና ቡራኪያቸው እንደማይለየን እምነታችን የጸና ነው ብለዋል። በመጨረሻም ብፁዓን አባቶች በምክርና ጸሎት ሁል ጊዜ ከኛ ጋር ስላሉ እንዲሁም ስላበረቱን ከልብ አመሰግናለሁ ስትልም አዳነች አቤቤ መናገራቸው ታውቋል። እጅግ በርካታ ሊቃነ ጳጳሳት ያንን ቦታ ሄደው መጎብኘታቸው የቀረበላቸውንም ውይይት ማድረጋቸው ታውቋል። ይህንን ተከትሎም አንዳንድ ኦርቶዶክሳውያን በትስስር ገጾቻቸው ይህንን መልእክት አስፍረውታል። ዶክተር አረጋ እንዲህ ይላል። ሰዎቹን ያንን ሁሉ መስዋዕትነት ከፍለው የሚፈልጓቸውን ሰዎች ያስመረጡት ቤቱን ለፕሮፓጋንዳና ለተለያዩ ነገሮች ለመጠቀሚያነት ብሎም ቤተክርስቲያን የምትጠይቀውን መብት ሳይሆን አሳልፋ የምትሰጣቸውን ጥቅሞች መኖራቸውን ነግረናችሁ ነበር። ይሄው ጳጳሳቱ ሁሉ በቀናት ውስጥ ካድሬ አድርጓቸው አረፉም። ብዙ ሰው ታዲያ ይሄ ምን ችግር አለው? ተባብሮ መስራት እኮ ድሮም ያለ ነው ወዘተ በማለት ይጠብቃል። እንዲህ ሚዲያ ላይ ያለውናም እድል ገጥሞት የሚያወራው ሁሉ የሀገሩ ሁኔታ፣ ፖለቲካ፣ የዘመኑን ፖለቲከኞች ሴራና ወጥመድ የመረዳት አቅም ማነስ ስላለበት ነው። የተሾመበት ቀለም ሳይደርቅ በቀን 3-4 ቦታ ለፕሮፓጋንዳ መውሰዳቸውን የቤተ ክርስቲያን ተልዕኮ አድርጎ የሚረዳ ሁሉ ይኖራል። እነሆ የፕሮፓጋንዳ ሟቾች በአባቶች በኩል በውግዘት ጭንብል ለማስፈጸም መሞከሩም አይቀርም። እኛ ሁኔታዎች ከመሆናቸው በፊት ሁሉን ገልጠን አስረድተናል። ይህን መንግስትና እቅዱን እናውም ሴራውን የመዳፋችን ያህል ነው የምናውቀው ስንል ልዩ ነን፣ ጥበበኞች ነን የምንለው የሚመስለው ስላለ ነው። ልዩነት ጥቂት ማስመሰል ብቻ ሊገልጠው የሚችለው ሀቅ በመሆኑ በቀጣይ ያላችሁን መብት መነጠቅ ብቻ ሳይሆን እነዚህ አባቶች በሚያደርጉት ባለኮለቻቸው የፕሮፓጋንዳ ስራ ቤተክርስቲያን ዋጋ የሚያስከፍሉ ዕዳ ይዘው መምጣታቸውን ለቅንጣት አልጠራጠርም። አሁን ምዕመናን ዕዳ የሚከፍሉት አብዛኛው እነሱ ባመጡት ዕዳ ነው። ለሚያደርጉትም ሆነ ለሚናገሩት ድንበር የሌላቸው አባቶች የሞሉበት ቤት ከሆነ ሰንብቷል። ዕዳ ከፋዩ ደግሞ አሁን እያያችሁት ምን ችግር አለው የምትሉ መሆኑን አስረግጬ የምነግራችሁ እኔ ነኝ። ይህንን ዶክተር አረጋ ባተ በሐዘን መንፈስ ተሞልቶ ሐሳቡን ገልጧል። እነሆ እናንተ ቤተክርስቲያናችሁን ለውርደት ያበቃችሁ ናችሁ። ለመንጋው የማትፈሩ የመንጋው ጠላቶች ናችሁ። አብነት ትምህርት ቤቶች አፍንጫችሁ ስር ሳይቀር የሚያፈርስ በጦር በድሮን በተለያዩ አካላት ጭፍጨፋ የሚደርስበት፣ አገልጋይ የሚበተንበት፣ ጉባኤ የሚፈርስበት፣ ተማሪዎች የሚለዩበት፣ አብያተ ክርስቲያናት እየነደዱ ያሉበት ሰዓት ላይ እናንተ ግን ሄዳችሁ እርስ በርሳችሁ ተጨባብጣችሁ ትመጣላችሁ። ይህ እጅግ አሳዛኝ ልብ ሰባሪ መረጃ ነው። ይህንንም ዶክተር አረጋ በስፋት ጽፎታል። እኛ እንዲህ አይነት መረጃዎችን ለእናንተ ስናቀርብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልአተ ጉባኤ እነሆ ከተገባደደ በኋላ የመጀመሪያ ስራ የነበረው ይህ መሆኑ በበርካቶች ዘንድ አሳዝኑናል። ከገዳዮቻችንና አፈናቃዮቻችን ጋር የምትተባበሩ በትንሹ ለሐዘናችን ለችግራችን ድምጽ የማትሰሙ ጳጳሳትን ገንዘብ እያወጣን አንቀበልም የሚሉ ምዕመናን ወደፊት መነሳታቸው አይቀርም። እየቀለዳችሁ አትቀልዱብን በማለትም ዲያቆን ዮሴፍ ፍስሐ ሰውነት ገጣሚውን አስታኮ እንዲህ ይላል።
እንግዲህ ጥሶ እየነደደ እንደሆን የአመዱ መፍሰሻ ስፍራ ወዴት ይሆን በማለት ጳጳሳቱ 4 ኪሎ መሄዳቸውን ተከትሎ ጽፎታል። ከገዳዮቻችንና አፈናቃዮቻችን ጋር የምትተባበሩ በትንሹ ለሐዘናችን ለችግራችን ድምጽ የማታሰሙ ጳጳሳት ገንዘብ እያወጣን አንቀበልም የሚሉ ምዕመናን መምጣታቸው አይቀርም። በድጋሚ ይህንን ለእናንተ ያስደመጥኩት በፍጹም ሐዘን ውስጥ ተሞልቼ ነው። ፕሮፓጋንዳ ጳጳሳትን የተጠቀሟቸው ነው። በያዝነው ዓመት ርክበ ካህናት በተያዙ አጀንዳ ምክንያት ቅዱስ ሲኖዶስ የኮሪደር ልማት አጀንዳ ለምን በማለት እንዳታነጻጽሩት በ2012 ዓ.ም የቅዱስ ሲኖዶስ ርክበ ካህናት ምልአተ ጉባኤ መደበኛ ስብሰባ 6ኛ ቁጥር ላይ የህዳሴ ግድብን በተመለከተ ያወጣው መግለጫ አስታውሻው ለማስረዳት ሞክሬ ነበር። ሀገራችን ኢትዮጵያ ለከፍተኛ እድገት ያበቃል፣ ህዝባችንን ከድህነት አረንቋ ያወጣል በሚል እምነት ከረጅም ጊዜ አንስቶ ህዝባችን ትኩረት ሰጥቶ ምንም ሳይኖረው ጦሙን እያደረ አስተዋጽኦ ማድረግ እዚህ ደረጃ ላይ ያደረሰው ህዳሴ ግድባችን አብዛኛው የግድቡ ስራው የተጠናቀቀና ወደ ፍጻሜ የደረሰ መሆኑ ስለተገለጸ ጉባኤው በከፍተኛ አድናቆት ተመልክቶታል። በቀጣይ የግድቡ ፍጻሜን ለማየት የመላው ህዝባችን ርብርብ ያስፈልጋል። ይህን የተናገረው ቅዱስ ሲኖዶስ በምልዓተ ጉባኤው ነው 2012። አሁን ደግሞ ስለ ኮሪደር ልማቱ ህዳሴ ግድብን መግለጫ እንደሰጠበት አሁን ኮሪደሩን በስፋት የገለጠበት ይገኛል። እንዲህ አይነት አካሄድ እንዲህ አይነት መንገድ በርካታ አባቶች ወዴት እየሄዱ እንደሆኑ ራሳቸው ስለ ቤተክርስቲያን ሳይሆን ስለሚደረገው ስለ መንግስታዊ ስራዎች ስለሚከናወነው ሃይማኖታዊ ጉዳይ ሳይሆን ስለሚገነባው ኮሪደርና ስለመሰል ነገሮች የሚጨነቁ ከሆነ ቤተክርስቲያን መቀመቅ ውስጥ እየወረደች እንደሆነ ይህ በቂ ማሳያ ነው። ጳጳሳቱን ለፕሮፓጋንዳነት ተጠቅሟቸዋል። ቤተክርስቲያንን በገሃድ ዋጋ እያስከፈሏት ነው። አባቶች ስለ አብያተ ክርስቲያናት መጨነቅ ሳይሆን ስለ መንግስታዊ ልማቶች ማሰብ ጀምረዋል። ወሬውን በሙሉ የልማት አርበኛ፣ የልማት አምባሳደር፣ የልማት አባት መባል ተጀምረዋል። ስለ አንድ ነፍስ መጨነቅ ሳይሆን ስለ ሞቱት መጨነቅ ሳይሆን በራብ በስደት በጭንቀት በመሙት ስላሉት ሳይሆን በጦርነት አረንቋ ላይ ስላሉት ሳይሆን እነሆ ስለሚገነቡ ህንጻዎች፣ ስለሚበሩ መብራቶች፣ ስለሚገነባው ክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። በቃ ከኔ ይልቅ አንተ